ቁራሌው አሮጌ ጫማ ብረት ድስት ጫማ ያለው ስሚ ምን ላድርግሽ? ያን አረቄ ጠርሙስ ለምን አንሸጠውም? ኧረ እባክሽ ይሄን ማን ይገዛኛል? በነፃ ራሱ እኮ ውድ ነው እኮ። እንደውም ተይው እኔ እሸጠዋለሁ። ቁራሌው ወይ ይሄን ያረቄ ጠርሙስ ትገዛኛለህ? እስኪ በሰላም ነው ግን ማለት ፋዘር ማዘርን ለማማለል የተጠቀምበትን ያረቄ ጠርሙስ ምን ያደርግላችኋል ብዬ ነው። ትገዛኛለህ ወይስ አገዛኝም? የኔ እህት የድሮ ቀጥርፉ ሸክም ነው። ገዛሽ እንዴ? እንዴት አባቷ ነው የምታምረው። በስመ አብ ምን ይገዛኛል? አታዩም እንዴ ሲያዝገኝ? አንተ ይሄ ደግሞ ምን ልጅ ነው? አንተ ምን ሆነክ ነው? አረ ምንም ግን ይሄን የመሰለ እንደ አዲስ ማንቆርቆሪያ የሚያብረቀርቅ ወጥ ይዛ ነው። እሰይ አንተ ደግሞ ምን የሚሉክ ነህ? ኩኩሻ ቁራሌው እባላለሁ። እሺ ኩኩሻ ቁራሌው አሁን ትገዛኛለህ ወይስ አገዛኝም? ባይሆን እሷን ስጭኝና ይሄንን እንደ ምርቃት ወስድልሻለሁ። ችግር የለው። አንተ ምን አይተናውጣነ? በሉ ተከራከሩ፣ እኔ ልግባ። እና በቃ ጨከነሽ ልትገቢ ነው? ና ግባ። ለምን ውስጥ ገብታችሁ አታወሩ ብለሽ ነው? ሲያስጠላ። አንተ አታፍርም? ሰው ዘው ተብሎ ይገባል። ራስሽ አይደለሽ ግቢ ያልሽ? በል አምጣ ጠርሙሴን ደፋር። ስሚኝ ከእህትሽ ፍቅር እንደያዘኝ ንገርልኝ ሻማቼ። እርሶ ትልቅ ሰው አይደሉም? እንዴት የጨረጨሰ ሳፋልሽ ጥልይ ይሉኛል? ባለጌ ነው። እንዴት አባሽ ነው የምታምሪው? ወይኔ ኩኩሻ ተበላው። አቺ ኩኩሻ ወያብዬ ብረቱን አትወስጂውም እንዴ? ኧረ ወስደዋለሁ፣ ማታ እመጣለሁ። እሺ እስማ አምቡል ኧረ ያመኝ። ምን ነው አስደነገጥከኝ እኮ። ይቅርታ በእናትሽ ምን ላድርግ ብለሽ ነው? ያንቺ ፍቅር ገና እንደተጣለ ዘይት ዕቃ እንዲህ ሲያሽከረክረኝ ነው የሚውለው። ቀልድ ነው እንዳያስከው ማኔ። ቆይ ግን ማግኔት ነሽ እንዴ? ማለት እንደ ብረት እኮ ከስርሽ ልጠፋ አልቻልኩም። አሃ ፒካፕ ላይን መሆኑ ነው። ይሸጣል? ምኑ ፒካፕ ነው? እንደዛ ሳይሆን ለመዘዘን እየሞከርክ ነው ማለት ነው። እጅሉ መቻግንቺ እንጃ ሳይሽ ነበር። አይ ኩኩሻ አስቂኝ ነገር እኮ ነው። እርበሽ ደግሞ ብትይኝ። አይ እንዴ ተመችቶኛል፣ ይቅርብኝ። እና ለምን እየሸኘሽ አናወራም? ወንድሜ እየጠበቀኝ ነው እንጂ እንችል ነበር። ታላቅሽ ወይስ ታናሽሽ? ማለቴ እንደዛች ትምች እህትሽ አይደለማ? እሷ ምን ሆነችብህ? አረ ቆይ ወንድሜ ደወለ። አንቺ ደረሽ? ቆሜያለሁ እኮ። ይኸው ደርሻለሁ ወንድሜ፣ እየመጣሁ ነው። ቶሎ ነይ፣ ፀሐይ ላይ ነው የቆምኩት። እንዴ ፀሐይ አታስደብድብኝ። እሺ ወንድሜ እየጠበቀኝ ነው። በልቻው እና ሰፈር መቼ ልምጣሽ? ምን ልትሆን? አንቺ ለማየት ነው። አረ ነኝ ስታኝ ስራህን ስራ። ከዚህ በኋላማ ስራ አንቺ ነሽ። በኩኩሻ አንተ ትቀልዳለህ፣ እኔ ልሂድ። እሺ ቢያንስ ስምሽን አነግሪኝ። ማሂ፣ የኔ ማሂ፣ ወንድማችን ሰላም በይልኝ። እሺ እኔም ወድሻለሁ። ቁራሌው አሮጌ ጫማ ብረት ድስት ያለው ቁራሌው ወይ የሆነ ጫማ አለኝ ትገዛኛለህ? በነፃም ከሰጠሽ ደስ ይለኛል። በልናሽ ላሳየህ። ቆይ አንዴ ስራ ላይ ነኝ። አንተ ቀልደኛ ነህ። ቶ በቃ ያምሻል። ቁራሌው አሮጌ ጫማ ብረት ድስት ያለው ቁራሌው አሮጌ ጫማ ብረት ድስት ያለው እቤታችሁ መጥቻለሁ። አረ ቁራሌው ምን አባቱ ነው የሚጮህ? ክፍታ አንተ ሰላም ላይ ፋዘር ይሄ ቁራሌው ምንድነው እንደ ቁራ የሚያስጮኸው? የተኛ ሰው አለ በለው።
እና ለሱ ከሆነ እሱ አቀርብም ነበር። ምን አባህ ገባህ አንተ ጥፍራም ያልኩህን አድርግ። እህቷ አለች ማለት ነው። አባ ቀወጥሽው እኮ በሰላም ነው? ምን ላድርግ ብለሽ ነው ብራዘር? ስራ አይደል? ስማ የሆነ ጫማ አለ ትገዛለህ? አሬ ጫማ እኔ እናት ክፉ የለውም አምጪው እናየዋለን። መጣሁ በቃ ጠብቀኝ ማለት ነበር። ሰው እንዴት የቤት ሽት ይለብሱ ያምራል። አንተ ማን እንዴ? ደሞ ምን አረኩ? እንዴት አገኘኝ? ደሞ ምንድነው እንደዚህ የሚያስጨው? ነግሬሽ ነበር እኮ ማግኔት ነሽ ወይ ብዬ ጠይቄሻል ነበር። የኔን ተው። ቆይ ወንድሜ ምን ብለኸው ነው? አረ ምንም አላልኩትም። አይንሽና ናፍቆትሽ ግን እንደዚህ ጠርሙስ አይኔ ላይ ሲላወስ ነው የከረመው ብታይ። ወይ ጉድ! እና ጎንዶ አማቼ ነው እንዴ? የምን አማች ነው? የምን አማች ነው? ማን ያለው? እኔ ምን አባሽ አቅልሻለሁ? ቆይ ምን እየሰራሽ ነው እዚህ? አረ ምንም የቅባት ጠርሙስ እኮ መሸጥ ፈልጋ ነው። እንዴም ጀምረሻል? በኋላ እናወራለን። ግቢ በቃ ሌላ ቀን እመጣለሁ። እሷን ተዋትና ያው ልጅ እንዴ ቀሳትልም በፈጣሪ ስም እዚህ ቤት ያለ ድሮ ዕቃ ብዛት ምንድነው? ምን ነው? አረ ምንም ግን የዘላለም የነሽ የሆነ ጫማ ማስቀመጡ አስፈላጊ ነው። ምን አገባ? ዝም ብላ አገዘም እንዴ? አረ እኔ ምን አገባኝ? እኔ ማገዛሃለሁ። አሁን ደግሞ ምን ሊሸጥ ነው ይሄ የሰው ግራ? እኔ እንጃ አባዬ። ኦይ ራቁቱን ካልሄደ ምን አለ 100 አለቃ ገብሬት ያለሽ። አይ ይሄ ተው በቃ አባዬ የራሱ ጉዳይ። ሄጃለሁ። መጣችልህ ደሞች ተምቻማቼ። እንዴት ነው የተከበሩ አማቼ? ስለምን አባህ አማች ነው የምታወራው? ማለት ምን ልክ ጅባል ሆነ እኔንም። ቆይ ጤና የለህም እንዴ? እግዚአብሔር ይመስገን። እንዴት ነሽ አንቺ? ደህና ነሽ? ኧረ አንቺ ልጅ እባክሽ ቀስ በይ እንዴ። እስኪ ነው አበባ አታምርም? ስታስጠላ። የኔ አበባ ሳቂልኝ። ደግሞ ምን ተገኝቶ ነው? አንተ ማየት በራሱ እኮ ያስቃል። ይገርምሻል የቁራሌው ማህበር ራሱ የሚኮራብኝ በዚህ ባህሪ ነው። ጭራሽ የቁራሌዎች ማህበር አላችሁ? እኛስ ማን ለኔ ናት? ወይ ጉድ! አንተ ትንሽ ከሰማነህ አሳምነህ ትሸጠናለህ። ቆይ ወንዶ ማች ይሸጠልኝ ጫማ የማን ነው? ምን ጭራሽ ሲል አምላክ ያባይን ጫማ ሸጠው? እኔ አላቅልሽ፣ ግን መሽለት ጓዳውን ሲፈትሽ ነበር። አለቀለት በቃ። ማለት ያባይን ጫማ ነው ይሸጠልኝ? ምን ነው? እኔ የምልህ ለምን እንደ ሐሳብ እኛ ቤት ገብተህ አትኖርም? የምሬን እኮ ነው። አባዬ ራሱ እንደዚህ ቀን በቀን አላየንም። እኔማ በዚህ መንገድ መተዋወቅ አልፈለኩም ነበር፣ ግን ይሁን ካልሽ ይሁን። እንደው አንተ ባታፍርልኝ አያፍርም? እሱን ትተሽ የጫማውን ነገር አቺ ኩኩሻ ወዬ ማዘር ብሩ ደርሶኛል አመሰግናለሁ ብላለች። ኧረ ጣጣ የለውም ወንድሜ፣ እናትህ እኮ እናቴ ነች። ባይሆን አዞሽ በልልኝ እሺ። ፒስ በቃ ይመችሽ። ኩኩሻ ቁራለሁ በልኛ እንዳንተ ትቆያለህ። ነይ እና በቃ ትታችሁ ልትሄዱ ነው? አይ አዝደን እንዞራለን። ና ውጣ በል ኩኩሻ ቻው። በቃ ደህና ደሪ ማለቴ ደህና ወይ አማቼ ቁራሊ 5 26 27 እንደምን ጎን ይጣልብኝ። አይበቃኝም? አይመለከተኝም። ዝም ብለህ ስራ። ኧረ በወንድ ልጅ አምላክ ግድ የለሽም ተይ። አታ ምን እሺ ነው? ዝም ብለህ አትሰራም እንዴ? ምን አገባ? ዝም አትልም እንዴ? ፈላ አትፍጠን። አንተ ራስህ አትፍጠን። እኔስ? አንተ ዝም ብለህ ስራ። አፈቀርኩ ስላልኩ ነው እንዴ ስልክ ማታነስ? ኧረ እኔ እንደዚህ የሚባል ነገር ነው ያላቅም። ደሞ ነው ያላማልኝ። ቆይ ምን ልሆን ነው የምትለው እንዴ? ቁራሌዎች አይ እንዴ ኩኩሻ ቁራሌው አይደል እንዴ? ሄደን እናውራት እንዴ? እንዴ ምን ብለን ነው የምናወራት? ያምሻል እንዴ? በእኔ እኔማ አወራታለሁ። እዚህ የሺት ጎረምሳ አልበዛም እንዴ? ኧረ አልበዛም። እንደው ተዋረድ ያለ ፍጥረት። ኩኩሻ
በሰላም ነው በይሳኩ ሻፕ የሚሰራው? እኔ አዝዣ ነው። እንዲህ ሰርቶ የሚኖር ሰው ላይ ጉልበትሽን ማሳየት አይከብድም? በረሮ በእነሱ ማለት ትግቢ። እሺ ቢያንስ ልጁን አታርክሙት። አያሳዝናችሁ? አንቺ ማን ነው የምትይው? ቆይ እኔማ የኩኩሽ ያክስቴ ልጅ ነች። ፒሳይ የኩኩሽ አፍቃሪ ነኝ። ማኪ ይባላለሁ። ማሂ ይባላለሁ። እና ፍቅርሽ እንደዚህ ነው የምትገልጭለት? ምን ላድርግ? ልጁ ደነዝ ነገር ነው፣ ፎንቅ አይገባው። አንቺ ማሂ ነይ እንሂድ እባክሽ። በቃ እንሂድ ማክ። ይኸውልህ ስደውልልህ ደግሞ ስልክ አታንሳና መለቅ እንዳይመስልህ። አረ ለሊት 11 ሰዓት ብትደውይ ያነሳልሻል። ይሄን በቃ ቻው የኔ ቆንጆ። እሺ አክስቴ ልጅ እና ምን ልጅ ፈልገሽ ነበር? እዛው መወዳት ልጅ ናት ብዬ ደግሞ ታብላላሽ? አይ አይዞ እንግዲህ። እነዚህ ምንድነው ያማችኋል እንዴ? እጅ ታውቂያለሽ፣ ፈጣሪ ራሱ ይወደኛል። እንዴት? አንቺን የመሰለሽ መልአክ ነው ይላከልኝ። በልቻው ኩኩሻ እህቴ እየጠበቀችኝ ነው። አበቤ በቃ መልካም ቀን አማቼ። አንቺን መልካም ቀን ቁራሊው። ስማ ዛሬ መፍራት የለም። ፊትህን ኮስተር አድርገላት እንዳትሰማ። ደግሞ ደረቱን ነፍቶ ይቆማል እንዴ ሲያስጠላ። አታ ኩኩሻ አይ መጣልህ እንግዲህ አታ ጨፈት ተደም በቃ አለቀልኝ። አታ ምንሽ ባልሰማ ልትሄድ ነው እንዴ? ኧረ አይደለም እኮ አይደለም። ምን ፈጣሪ የሚጸሎትን በዚህ ጥጋብ ይሰማልና እንዴ አልከው አታ። አንተ ኪሩ የታባ አለቃ መጣችልህ። ስማ ምንም አላልኩም። እሺ ምን አርግ ነው የምትለው? ማኔ አረ ምንም አላልኩትም። የሆነ ልብስ አለ ትገዛኛለህ እያለኝ ነው። አንተ በቃ ለሆድ ብለህ በዛ አይነት ራቆትህን መሄድ ነው ሆዳ። አረ ማኪ መንሽ እንደዛ እኮ አይደለም። ዝበል በቃ አሁን ፍታይድ። ምንሽ ዛሬ ፊት ተቋቁሯል? አረ ድሮም ጥቁር ነው። ምንድነው ምሻሸኝ? ማኔ አረ አልሸሸሽም። አትፍራይም ብዬ የለ እንዴ? ምን እንደቱ የሚያደርግ? እውነቱን ስነግርሽ ካሁን ሰነዘርሽብኝ ብዬ እኮ እንደ ኪሎ ከሰውኝ እኮ። ምንድነው እሱን ተውና መቼ ነው የምንገናኘው? ከማን ጋር? ከኔ ጋር ነው እኮ እኔና አንቺ። ምን? እሺ አረ ምንም። እሺ ያክስት ልጅ ካች ብላለች። በቃ በቃ ሂጃለሁ። ስማ በቃ ቅዳሜ እደውልልሃለሁ። እሺ ማሂ እንዴ ቆይ እስቲ ምንድነው? ምን ሆነሽብኝ ነው? ምንም አልሆንኩም። ሰው ግን እንዴት አኩርፎ ያምርበታል። ቆይ ከሰፈር ወጣት ጋር ምንድነው የምትሰራው? አረ ምንም አይደል። ከሰፈር ወጣት ጋር ስትለፋደድ የነበረውስ መቀናቱ ነው። ለምንድነው ቀኑ? እኔ ማን ቀንቻ አላውቅም። ፊትሽ ላይ እኮ ያስታውቃል። አበቤ እሰይ እሺ አበቤ በቃ ሌላ ምጥ ምን ሆነ ነው? ሌላ ቀን አስረዳሻለሁ። እሺ በቃ ቻው። አትዘኝም። እሺ ጤና ቢስ የሆነ ልጅ መለቅ እንዳይመስልሽ። አረ ስለፈጠራ ወርዴ በእናትህ አታዝበለ ከዘገዘከኝ አይቀር። እሺ ቆይ ለምን በርበሬ አታጥነኝም እንዴ? ምንድነው? ዘመን ማትል ከሆነ አይቀርልም። እሻው ነው። አረ ክፉኝ ቸርነቱ ክብኝ እኮ ምንድነው? ስማተ ማኪ አጠገብ እንዳድርስ ብያል ነበር እንዴ? እና እኔ መች ደረስኩባት? እና ምን እሺ ነው ከስሩ አልጠፋም ያልከው እንዴ? ምንድነው? ተረጋጋ። ሲጀምር እኔ ምንም አውቀው ነገር የለም። እራሷ አይደለች እንዳልፈታ ያለችኝ። ስማ እሷን ከኔ ውጭ አንድ ሰው እንዲፎነቅባት አልፈልግም። እሺ እና ፎንቃ ገብቶልሽ ነው? ምን አባ ገባ ድጋሚ አላስጠነቅቀም። እሺ አረ ኩኩሻማ አስጨነቅ። ይሄንንማ ለማይ መናገር አለብን። አንቺ ማይ ሲምባ አረ እባክሽ ኩኩሻን የሆነ ልጅ እያስጨነቀው ነው። ለምን? እኔ አላቅልሽም፣ ብቻ እያስጨነቀው ነው።
የቱ ጋር? የታችኛው ቅያስ። አንተ ኩኩሻ እስካሁን እየጠበቅኩ ለምንድን ነው ያልመጣኸው? ምን ትለኛለህ? ቆይ እዚህ ምን እያረክ ነው? ቺኳ ተረጋጊ እስኪ። ምን እያረጋችሁ ነው? ምን ነው ችግር አለ? ቢኖርስ? እንዴት ይኖራል? አይኖርም፣ ወደፊትም አይኖርም። ወንዳ ወንድነት ደስ ይላል ማለት ሰውነት በጣም ደስ ይላል። ለማንኛውም ማሂ ይባላለሁ። ኪራ እባላለሁ። አሃ አይደለ? በማን እንደሚብስ አሳይሻለሽ። ኩኩሻ ተረጋጋ፣ ከሰው ጋር ነኝ። እሺ እንዴት አባቷ ነው የምታምረው። አረ ጭራሽ ይመችሽ። እሺ እና ስልኬን አትቀበለኝም? ኧረ ደስ ይለኛል። እንዴ ማዘር ትሙት፣ አንቺንማ የራሴ ያደርግሻለሁ። ቆይ ለምን እየሸኘኸኝ አናወራም? አንዴ እሱ ላውራው። እሺ ቆይ። ወይኔ ይሄ የተመታ ቆራለሁ። ይሄ ሰላቢ የሆነ ልጅ። ወይኔ የት አባቱ ሰራሁለት። ነይ እስኪ እንዴ ቀስ በል። ይሄ የተመታ ቆራለሁ። ቆይ ሰራለታለሁ። ማን ስለሆነሽ ነው እሷን የምታስፈራራኝ? ኩኩሻ ነኝ። እሺ ቆይ ምንድን ነው ችግርሽ? ምን ይዘጋሻል? ንገሪኝ። አሁን ምንም አልልም። ቤት ገብተህ ረፍታል። ቆይ እሺ ምን አድርግ ነው የምትሉኝ? እሺ ደግሞ ማን? አፍቃሪሽ ነዋ። ሞኝ አፍቃሪሽ ደግሞ ማን ነው? በጣም ሰክሯል። እባክሽ ተይው። እኔ ኩኩሻ ሲያልፍም አይነካካኝም። እሺ ማን ነው ተሸክሞ ስቃዬን ሲያበላኝ የነበረውን አታውቂውም? የምትነግረኝ ከሆነ ንገረኝ፣ ካልሆነ ግን ምን እንደለመድሽው ብሸብል ተሰሪ ነው? ይሄን ያልኝ ተናናቅ ነው። እሺ ወደ ልጅ ታሞ እንጂ ፈርቶ አይሞትም። እሺ ወረኝ ሂድ፣ ከግቢው ውሃ ይዘህልኝ። አረ ማኪ ለዚህ ምን አባ ገባ? ሂድና አንጣልኝ። እሺ አሁንም አትናገርም? አልናገርም። ሙድ ያስክ ነው እኔ አንቺ ላይ የኔ የዚህ ጎረምሳ ትንሽ ጥጋበል ላብረድልሃል። እንዴት abatua ardegna enatua ardegna wende gude kwala አሁን ተረጋጋ። ምን አድርግ ነው የምትለኝ? ማለት የኔት ወይኔ ማኪ ጭራሽ በዋንም ቁራለው ልናቅ። አተ ስማ እኔ እንደፈለኩ ላረጋው እችላለሁ። ሌላ ግን ማንንም እንዲናገር አልፈልግም። ለማንኛውም ኪሩቤልሽ ነሰርፍሽ። ወይኔ ኪሩቤል አለቀለት። አሃ እንደ አይነት ጨዋታ ጀመረ። ኦየ መጣ። አረ ማክ በጣሪውን በለው። ለምን አገባ? እኔ ማኪ ምን አይነት ሰው እንደሆነ እንኳን አላወቀም ማለት ነው። አሳየዋለሁ። ኪስ ልጅ አረ ማኪ ጅልልቅ ነው በእናትሽ። ዝም ብለህ ስራሽ ድጋሚ አልነግረም። አረ በጣም ጥሩ ነው። እንደሌላ ጊዜ ተሸከመኝ አዙር። አንተ ዝም በል። የመቼ ዕለት አሁን የሚረሳውል እንዳይመስልሽ። እንደው ባለጌ እኮ ነኝ እናት በእናትሽ ይቅርታ። አረ ኖርማል ነኝ እኔ ፍቅር። አታ ምን ያርግ? እሺ በቃ ማኪ። ቆይ እንዴ ብንቀኝ ነው ፎንቅ አለብኝ ብለህ ለሰው የምታወራው? አረ በቃ ለማንም አላወራም። አቤት ውሸት! አንተ መሸት ፎንቅ አለብኝ አላልከኝ? ቆይ እኔ እናንተ እናወራለን። እሺ ስማ ድጋሚ አጠገቡ ብድርስ ድራሽ ነው። እሺ ማጠፋ። አረ ጣጣ የለውም።
እኔ እንጃ እህቴ ዛሬ ገና ሂጅ አይደል ቼክ ማድረገው እና ቢሆንስ ትኬቱን ቼክ ላድርግና ነግረዋለሁ። በይ እሺ በቃ ደውልልሻለሁ። አታ ተወስተዋለች መስዋዕለችም አይገርምሽም? አንቺ መስለሻቸው እኮ ነው ማለት አሁን እኮ የልብ ሌባ በዚህ ያለፈች እያሉኝ ነበር። እውነት እናገኛችኋት? ለፍቴ ቆማ ያየዋት ውይ እስኪ ሙሽ በለኝ። ሙች ራሱ ድብን በል እስቲ ምን እንደምታመጣማ ያለው ዛሬ። ቆይ ለምንድነው ከህይወቴ የማትወጣልኝ? በእናትህ መቼ ገባውና? ቆይ ምንድነው ችግራችሁ? የኛን ችግር የዲዛ መኪና ራሱ በስትክክል አይችለው። ቆይ አንተንም አሳርን ካላበላው ኪሩ አትበልኝሽ። እንግዲህ እሱን ከኔ ጋር ሳይሆን ካለቃ ጋር ታወራበታለህ። እናንተ ወሬ እንደሆነ አያል እኔ ቸኩያለሁ። ኩኩሻ ተሸኛል በል አቶ ኪሩቤል ደህና ዋል። ጉልቤ ቆይ አፈርድሜ ካላበላውክ አራዳ ላራዳ